ብሩኖ ፈርናንዴዝ የእንግሊዝ ፕሪሚየር ሊግ የ2025-26 የውድድር ዘመን የዓመቱ ምርጥ ተጫዋች ተብሎ ተመርጧል። ፖርቱጋላዊው አማካይ በውድድር ዓመቱ አንድ ጨዋታ እየቀረው 20 ኳሶችን አመቻችቶ አቀብሏል። የዓመቱ ምርጥ ተጫዋች ሊሆን ይችላል የሚል ግምት ተሰጥቶት የነበረው የአርሰናሉ አማካይ ዲክላን ራይስ በዚህ ምርጫም ሳይሳካለት ቀርቷል። በቀጣይነት የውድድር ዓመቱ ኮከብ አሰልጣኝ ሽልማትን ጨምሮ በርካታ ሽልማቶች የሚጠበቁ ሲሆን የዓመቱ ምርጥ አሰልጣኞች ሽልማትን ሚካኤል አርቴታ እንደሚያሸንፍ ይጠበቃል። ብሩኖ ፈርናንዴዝ የእንግሊዝ ፕሪሚየር ሊግ የ2025-26 የውድድር ዘመን የዓመቱ ምርጥ ተጫዋች ተብሎ ተመርጧል። ፖርቱጋላዊው አማካይ በውድድር ዓመቱ አንድ ጨዋታ እየቀረው 20 ኳሶችን አመቻችቶ አቀብሏል። የዓመቱ ምርጥ ተጫዋች ሊሆን ይችላል የሚል ግምት ተሰጥቶት የነበረው የአርሰናሉ አማካይ ዲክላን ራይስ በዚህ ምርጫም ሳይሳካለት ቀርቷል። በቀጣይነት የውድድር ዓመቱ ኮከብ አሰልጣኝ ሽልማትን ጨምሮ በርካታ ሽልማቶች የሚጠበቁ ሲሆን የዓመቱ ምርጥ አሰልጣኞች ሽልማትን ሚካኤል አርቴታ እንደሚያሸንፍ ይጠበቃል። ብሩኖ ፈርናንዴዝ የእንግሊዝ ፕሪሚየር ሊግ የ2025-26 የውድድር ዘመን የዓመቱ ምርጥ ተጫዋች ተብሎ ተመርጧል። ፖርቱጋላዊው አማካይ በውድድር ዓመቱ አንድ ጨዋታ እየቀረው 20 ኳሶችን አመቻችቶ አቀብሏል። የዓመቱ ምርጥ ተጫዋች ሊሆን ይችላል የሚል ግምት ተሰጥቶት የነበረው የአርሰናሉ አማካይ ዲክላን ራይስ በዚህ ምርጫም ሳይሳካለት ቀርቷል። በቀጣይነት የውድድር ዓመቱ ኮከብ አሰልጣኝ ሽልማትን ጨምሮ በርካታ ሽልማቶች የሚጠበቁ ሲሆን የዓመቱ ምርጥ አሰልጣኞች ሽልማትን ሚካኤል አርቴታ እንደሚያሸንፍ ይጠበቃል። ብሩኖ ፈርናንዴዝ የእንግሊዝ ፕሪሚየር ሊግ የ2025-26 የውድድር ዘመን የዓመቱ ምርጥ ተጫዋች ተብሎ ተመርጧል። ፖርቱጋላዊው አማካይ በውድድር ዓመቱ አንድ ጨዋታ እየቀረው 20 ኳሶችን አመቻችቶ አቀብሏል። የዓመቱ ምርጥ ተጫዋች ሊሆን ይችላል የሚል ግምት ተሰጥቶት የነበረው የአርሰናሉ አማካይ ዲክላን ራይስ በዚህ ምርጫም ሳይሳካለት ቀርቷል። በቀጣይነት የውድድር ዓመቱ ኮከብ አሰልጣኝ ሽልማትን ጨምሮ በርካታ ሽልማቶች የሚጠበቁ ሲሆን የዓመቱ ምርጥ አሰልጣኞች ሽልማትን ሚካኤል አርቴታ እንደሚያሸንፍ ይጠበቃል።